ከለንደን ተነስተው ኒውዮርክ ሲደርሱ ሰዓታችሁ ወደ ኋላ ተመልሶ ካለፉት ሰዓታት ጋር ተገናኝታችሁ ታውቃላችሁ? የፊዚክስ ሕግጋትን በመጣስ ከፀሐይ መውጣትና መግባት በበለጠ ፍጥነት የሚበረው አስደናቂው ኮንኮርድ ይህንን እውን አድርጎት ነበር። ዛሬ በዚህ ቪዲዮ ስለዚህ የሰማይ ላይ ንጉሥ አውሮፕላን ብቻ ሳይሆን የሰው ልጅ የቴክኖሎጂ ጥበብ ማሳያ ስለነበረው ኮንኮርድ ብዙ የማያውቋቸውን 5 አስገራሚና ለየት ያሉ ታሪኮችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ይቆዩ። የመጀመሪያው አስገራሚ ታሪክ የጊዜ ጉዞ ነው። ኮንኮርድ ከድምፅ ፍጥነት በእጥፍ ወይንም በማክቱ ፍጥነት ይበር ነበር። ይህ ማለት በሰዓት ከ2180 ኪሎ ሜትር በላይ ይጓዛል ማለት ነው። በዚህ ፍጥነቱ ምክንያት አንድ ሰው ከለንደን ምሽት 12 ሰዓት ተነስቶ ኒውዮርክ ሲደርሱ በኒውዮርክ አቆጣጠር ገና ከሰዓት በኋላ 9 ሰዓት ይሆናል። ይህም ማለት ከመነሳታችሁ ከ3 ሰዓት በፊት ትደርሳላችሁ። ተሳፋሪዎች ከመነሳታችን በፊት ደረሰን እያሉ ይቀልዱም ነበር። ኮንኮርድ በትክክልም የጊዜን ማሽን ይመስል ነበር። ይህንን ያውቁ ኖሯል? ኮንኮርድ በከፍተኛ ፍጥነት ሲበር ርዝመቱ ይጨምር ነበር። አዎ፣ አይኖቻችሁን ወይንም ጆሮቻችሁን አትመኑ። እውነቱ ይህ ነው። አውሮፕላኑ ከድምፅ በላይ ሲበር ከአየር ጋር በሚፈጥረው ከፍተኛ ፍጥጫ ወይንም ፍሪክሽን ምክንያት ውጫዊ አካሉ እጅግ በጣም ይገላል። የሙቀቱ መጠን እስከ 127 ዲግሪ ሴንቲግሬድ ይደርሳል። በዚህ ሙቀት ምክንያት የአውሮፕላኑ አልሙኒየም ስለሚለጠጥ አውሮፕላኑ በበረራ ላይ እያለ እስከ 30 ሴንቲሜትር ወይንም 1 ጫማ ያህል ይረዝማል። አብራሪዎቹ በኮክፒት ውስጥ ባሉ የብረት ክፍተቶች መካከል እጃቸውን መክተት እስከሚችሉ ድረስ ክፍተቱ በግልጽ ይታይ ነበር። አውሮፕላኑ ሲቀዘቅዝ ግን ወደ ቀድሞ መጠኑ ይመለሳል። የኮንኮርድን ምስል ሲያዩ መጀመሪያ በአይኖ ውስጥ የሚገባው ምንድን ነው? እርግጥ ነው ያ ረጅምና ወደ ታች የተደፋው አፍንጫው። ይህ ዝም ብሎ ለውበት የተደረገ ዲዛይን አይደለም፣ ድሮፕ ስኖት ይባላል። ኮንኮርድ በሰማይ ላይ ሲበር የአየር መቋቋምን ለመቀነስ አፍንጫው ቀጥ ያለ መሆን አለበት። ነገር ግን አውሮፕላኑ ሊያርፍ ሲል የአውሮፕላኑ የፊት ክፍል በጣም ረጅም ስለነበር አብራሪዎቹ ከፊት ለፊታቸው ያለውን የማኮኮቢያ ሜዳ ማየት አይችሉም ነበር። ስለዚህ መሐንዲሶቹ አስገራሚ መፍትሄ ፈጠሩ። አውሮፕላኑ ሊያርፍና ሊነሳ ሲል አፍንጫው በሃይድሮሊክ ኃይል በ12.5 ዲግሪ ወደ ታች እንዲያጎነብስ አደረጉት። ይህም አብራሪዎቹ መንገዱን በግልጽ እንዲያዩ አስችሏቸዋል። ኮንኮርድ ለተራ ሰው አልነበረም። የአንድ ጉዞ ትኬት ዋጋ እስከ $12,000 ይደርስ ነበር። ተሳፋሪዎቹ የብሪታንያ ንግሥት፣ ታዋቂ የሆሊውድ ኮከቦች እና የዓለም ቢሊዮነሮች ነበሩ። በበረራ ወቅት በጣም ውድ የሆኑ ምግቦችንና ምርጥ የፈረንሳይ ሻምፓኞችን ያለ ገደብ ያቀርቡ ነበር። ነገር ግን አንድ ትልቅ ችግር ነበረበት። ከድምፅ ፍጥነት በላይ ሲበር ሶኒክ ቡም የተባለ እንደ መብረቅ የሚጮህ ከባድ ድምፅ ያሰማል። ይህ ድምፅ በምድር ላይ ያሉ የሰዎችን የቤት መስኮቶች እስከ መስበር ይደርስ ነበር። በዚህም ምክንያት አሜሪካና ሌሎች አገራት ኮንኮርድ በየብስ ወይንም በመሬት ላይ ከድምፅ በላይ እንዳይበር አገዱት። ስለዚህ ኮንኮርድ ፍጥነትን የሚጨምረው በአትላንቲክ ውቅያኖስ ላይ ብቻ ሆነ። ይህ አስደናቂ አውሮፕላን በ2000 ዓመተ ምህረት በደረሰበት አንድ አሳዛኝ አደጋና በከፍተኛ የነዳጅ ወጪ ምክንያት በ2003 ዓመተ ምህረት ሙሉ በሙሉ ከሥራ ውጪ እንዲሆን ተወሰነ። የመጨረሻው ኮንኮርድ ሲያርፍ የአቪዬሽን ታሪክ ወርቃማ ዘመን አብሮ አብቅቷል። ዛሬ ላይ ሆነን ወደ ኋላ ስናየው ኮንኮርድ ከአውሮፕላን በላይ የሰው ልጅ ወደፊት ለመራመድ የነበረውን ትልቅ ምኞት ማሳያ ነበር። እናንተስ የኮንኮርድ ታሪክ አስገረማችሁ? ወደፊትስ እንዲህ አይነት
ከድምፅ ፈጣን የሆኑ አውሮፕላኖች እንደገና ይመጣሉ ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ